የሳምባ ምች በዓለም ዙሪያ የብዙ ሰዎችን ሕይወት የሚቀጥፍና በተለይም ሕፃናትንና አረጋውያንን የሚያጠቃ ከባድ የጤና ችግር ነው። ይህ በሽታ በባክቴሪያ፣ በቫይረስ ወይም በፈንገስ አማካኝነት የሳምባ ከረጢቶች በአየር ፈንታ በፈሳሽና በእብጠት እንዲሞሉ ያደርጋል። በወቅቱ አፕሮፕሪየት ሕክምና ካላገኘ በፍጥነት የመተንፈስ ችግርን በማስከተል እስከ ሕይወት ማጣት የሚያደርስ አደገኛ ሁኔታን ይፈጥራል። በበሽታው የተያዘ ሰው ከፍተኛ ትኩሳት፣ ሳል፣ የደረት ህመም እና የመተንፈስ እጥረት ያጋጥመዋል። እነዚህ ምልክቶች በአጭር ጊዜ ውስጥ ተባብሰው የሰውን ልጅ የመንቀሳቀስና የመስራት አቅም ያዳክማሉ። ሕክምናው በተሳካ ሁኔታ ቢጠናቀቅም የሳምባ ምች በሰውነታችን ላይ የሚያደርሰው ጉዳት በሽታው በዳነበት ቅጽበት ብቻ የሚያበቃ አይደለም። የሳምባ ምች ካለፈ በኋላም ጥሎት የሚሄደው ጠባሳ እጅግ አስከፊ ሊሆን ይችላል። በሽታው በሳምባ ቲሹዎች ላይ በሚያደርሰው የረጅም ጊዜ ጉዳት ምክንያት የሳምባ ጠባሳ ወይም ማዮፋይብሮሲስ ሊከሰት ይችላል። ይህ ሁኔታ ሳምባ እንደ ቀድሞ ኦክስጅንን ወደ ደም ለማሰራጨት እንዳይችል ስለሚያደርገው ታካሚው ከበሽታው ካገገመ በኋላም ቢሆን ለረጅም ጊዜ የመተንፈስ ችግርና የድካም ስሜት ሊኖርበት ይችላል። ከሳምባ ጉዳት በተጨማሪ ከባድ የሳምባ ምች በልብ ላይ ተጨማሪ ጫና በመፍጠር ለልብ ህመም መጋለጥን ይጨምራል። ከዚህም በላይ በሆስፒታል ውስጥ የሚደረጉ ረጅም የሕክምና ሂደቶችና የኦክስጅን ድጋፎች በታካሚው አእምሮአዊና ስነልቦናዊ ጤና ላይ ከፍተኛ አሉታዊ ተጽዕኖ ያሳድራሉ። የዕለት ተዕለት እንቅስቃሴን በአግባቡ ማከናወን አለመቻልና የሰውነት ጥንካሬ መቀነስም ሌላው ጥሎ የሚያልፈው ማህበራዊና ኢኮኖሚያዊ ጠባሳ ነው። ስለሆነም የሳምባ ምች ምልክቶችን ቀድሞ መረዳት፣ ቅድመ ጥንቃቄዎችን ማድረግ እና በወቅቱ ወደ ሕክምና ተቋም መሄድ ወሳኝ ነው። ክትባቶችን መውሰድ፣ የግልና የአካባቢ ንጽህናን መጠበቅ እንዲሁም የበሽታ መከላከል አቅምን ማጎልበት በሽታው የሚያስከትለውን አስከፊ ጠባሳ ለመከላከል የመጀመሪያዎቹ እርምጃዎች ናቸው። ጤናችንን በመጠበቅ የሳምባችንን ጥንካሬና የሕይወታችንን ሙሉነት ማስጠበቅ እንችላለን።